መጣን ኪዳነ ምሕረት 120 ሺህ ብር አስገባ ከስለቱ ላይ። ልጅ ለመውለድ እኮ 3 ሚሊዮን ብር ከፍሎ ህንድ ሀገር ሄዶ የሚታገል ሰው እያለ ለመውለድ እምቢ ብሎት ማለት ነው። ስብሰባ ተቀመጥን። ሰዎቹ እኛ ፎቁን መስራት አንችልም፣ መጨረስም አንችልም፣ በቃ ተስፋ ቆርጠናል፣ ወደፊት ሲሸጥ ትወስዳላችሁ አሉ። ከዛ በቃ ተስፋ ቆርጠዋል ሰዎቹ እና 3 ናቸው ባለቤቶቹ። አንዱ አዋራን። ለማንኛውም ተነጋገሩ፣ ፍርድ ቤት ቤት ምንም ጥቅም የለውም ለእናንተም ለእሱም አልናቸው። ተመለስን። በ3ኛው ቀን ደወሉለት። በቃ እሺ እንደራደርና አሁን ግማሽ እንስጥክ፣ ቀስ ብለን ደግሞ የቀረውን እንስጥ አሉት። ደወለ። እንደዚህ እያሉ ነው። ተቀበል፣ የሰጡን ተቀበል፣ 1 ብር ቢሰጡ ተቀበል። ብልጥ ያዘውን ይዞ ነው የሚያለቅሰው። ተቀበለ። ሲሄድ ስንት ቢሰጡት ጥሩ ነው? 3,500,000 አካውንቱ ላይ። ከዛ ደስ አለው። ደወለ። ብሬን ሰጡኝ አለ። ምረት 120 ሺህ ብር አስገባ ከስለቱ ላይ። ከዛስ አሜሪካ ተመልሶ ሜጃው ደረሰ። ደወለ። አረ ቀረውን ብር አልሰጡኝም፣ እንዴት ላድርግ? ህጉን ልቀጥል? ቆይ ግድ የለም አንተ ተመልሰ አሜሪካ ሂድ፣ ትንሽ አይተ ነው ካልሆነ እዛ ሆነ በጠበቃ አማካኝነት ወደ ህግ ትሄዳለህ። ታገስ አልኩት። ሄደ። ትናንትና ደውሎ የሚል ጥሩ ነው። የቀረውን ብር አስገቡልኝ አላለኝ። ይኸውልህ በረከት ማለት ይኸውልህ ልክ አንተ ስትሰጥ በረከት ቤት ገባ ሲባል አይታይም በአይንክ አይደለ? በረከት ማለት ያንተን ገንዘብ ብር አይበላውም፣ ነቀዝ አይበላውም ማለት ነው። በረከት ማለት እግዚአብሔር በበረከት አጥር ሲያጥር ማለት ነው። የፈለገ ሌባ የተባለ ሰው ሰርቆ አንተ ጋር ሲደርስ መስረቅ አይችልም። የፈለገ በቃ አጭበርባሪ የተባለ የአንተን ገንዘብ መካት አይችልም። በጤና ትኖራለህ እንጂ የአንተ ገንዘብ ውጭ ሀገር ሄደ 3 ሚሊዮን ለማሳከም አራም። ይሄም ስል ያው የታመመ ሰው በረከት የለውም ያልኩ አይደለም። ግን በበረከት የሚኖር ሰው ገንዘቡ እሱ ለሚፈልገው ዓላማ ብቻ እንዲውል እግዚአብሔር ይፈቅድለታል። በቃ ባልተፈለገ ናዳ ባልተፈለገ ሰው እኮ ዝም ብሎ እየተበሳጨ ነድቶ ኩርኩም ገጭቶ 70 ሺህ ብር አምጣ ይባላል በመኪና ሳይፈልግ ወጪ። በቃ ኪሴ የገባ ገንዘብ አጭበርብሮ ምኖ አይተው ከሆነ አንዳንዱ ይልና በገቢዎች 1-5 ሚሊዮን ይነደፋል። በቃ ይከፍላል፣ ይተፋታል፣ ያጭበረበራትን ይተፋል። ገብቶሃል አይደለ? ምን ልል ነው? በረከት ሲሆን ግን አሁን 500-300 የሰጣችሁ ሰዎች በበረከት ነው የሚመለስላችሁ። አታዩትም በአይን የእግዚአብሔር ስጦታ ስለማይታይ የሰጠህ አይመስልም። ልጅ ሰጠህ አይደል? ጤነኛ ልጅ። ስለዚህ በቃ በረከት አለ ሲባል የግድ ማየት የለብህ። ባታየው እየኖርከው ነው በረከት። በቃ ሲያነሳ ነው የምታውቀው። እግዚአብሔር በረከት ሲነሳ ነው ባይዘው የምታውቀው እንጂ ሲሰጠህ አይደለም። ስለተሰጠ አታውቀውም። እና የተወደዳችሁ 300፣ 200፣ 500 የሰጣችሁ ሰዎች ይኸውላችሁ በበረከት ይመለሳል። በቃ በድፍረት ስጡ፣ ምንም እንዳትጨነቁ ለማለት ነው። እሺ 320